ዳዊት እግዚአብሔር የፈለገ ነገር ቢያረጋው ይሻለኛል የሚለው እግዚአብሔር ምን ያህል እንደሚወደው ያውቃል ፍቅሩን እና አንተ ላይ ወድቃለሁ ይሏል። በድሎት ወደሱ ነው የሚሸሸው ታውቃለህ። ሰው እኮ በድሎ እኮ ሮጦ እኮ ሌላ ቦታ እኮ ዳዊት እግዚአብሔርን በድሎ ወደ እግዚአብሔር ነው የሚሮጠው። ለምን ብገለኝም ያንተ ይሻለኛል ሌላው ከሚያሞግሰኝ አንተ ግደለኝ ብሎ እግሩ ስር ይገባል። በእግዚአብሔር እጅ መሞትም ክብር ነው በሌላ እጅ ከመክበር። በቅቤና በስብ እንደሚጠግቡት አለ እኔ አንተን ሳገኝ ምድረ በዳ እደላደላለሁ አለ። በእውነት ነው የምላችሁ ሌላ ርዕስ አይኖረንም። ይሄ እኮ ቢገባል የሚወደኝ አግኝቻለሁ። ስጦታ የሚሰጠኝ አይደለም ያገኘሁት ነፍሱን ነው የሰጠኝ። ስለኔ ለመሞት ፈቃደኛ አንድ ወንበዴ ጎኑን በጦር ሲወጋው ሊሞትለት ዝግጁ እሱ ሰውዬ ለማዳን የሚሞት ተገኝቷል። እሱ ሰውዬ ከዚህ ውጪ ርዕስ አይኖረው። ጴጥሮስን ከኢየሱስ ጋር ያኖረው የህይወት አቋሙ አይደለም መወደዱ ነው። ክዶታል እኮ ሶስት ያልካደው ምን ተከደኛለ ካደው ሊያበጥር መጣል ሲለው ማለዱ ክደኛል አልፈልግም አላለው ማለዱ ወደድ እንደዛ ያለ ወደደ እርሱ ክርስትና ዲፋይን የሚያደርግልኝ ይሄ ወደድ የምትወደው ከሆነ የክርስትናን የህይወት ዲሲፕሊን ስትኖር እንደ መከራት ቆጥሮ ደስ ብሎ ደስ ለምትወደው ምንድነው ስንት ነገር የሆነ ሚስቴር ኮሌጅ ፍሬክስ ስንት ነገር ተዋለው ምንም ነው የምትወደው እሷ ለምንድነው መተው ስለምወዳት ለሰው ለጓደኛ በጣም ለምትወደው ወዳጅ የሆነ ነገር ተታውለታለህ። ነገሩ ስለማትፈልገው አይደለም የበለጠ ስለምትወደው ነው። በቅድስና ለመኖር ተቀደስ የሚል ትምህርት ብቻ መድኃኒት መሆን አይችልም። ፍቅር ከገባብህ ሌላውን ታፈናቅላለህ ከልብ ላይ። የጌታ ብቻ የሚያረግ የክርስቶስ ፍቅር ነው። ሰው ኢየሱስን ካልወደደ በእግዚአብሔር ቤት መኖር አይችልም። ሰምታችሁ? ፍቅሩ ካልገባ ፍቅሩ ከገባ አንተ የሚወድህን ሰው እኮ መጥላት አትችልም። ባይዘዌ ብትረግመው አንድን ሰው እልውስጥ ታስገባዋለህ። መልካም ብታረግለት ታሸንፋለህ። ጌታኛ እንደሱ ነው ጉድ የሰራ